ክፍል 2 ላይ አልፈናል። በዚህ ቪዲዮ እንግዲህ የምንመለከተው ካፕከት ላይ እንዴት ቪዲዮ ኢምፖርት እንደምናደርግ ደን ኢምፖርት ካደረግን በኋላ ደግሞ እንዴት ከት እንደምናደርግ ነው የምንመለከተው። ቀደም ሲል በነበረው ቪዲዮ ካፕከት እንዴት ዳውንሎድ እንደምናደርግ አይተናል። ዳውንሎድ ያደረግነውን ካፕከት ከከፈትን በኋላ ይህን የሚመስል ኢንተርፌስ ያመጣላቸዋል። ቀጥታው የምናደርገው ምንም ነገር ከማድረጋችን በፊት ከላይ ሳይን ኢን ምትላለች በኢሜይላችን ኦር በቲክቶክ እንደዚሁም ደግሞ ስልካችን ላይ የምንጠቀም የነበረን ሰዎች ከስልካችን ላይ ኪዋር ስካን በማድረግ በፌስቡክ ወይም ደግሞ በጂሜል በአራተኛው አማራጭ በእነዚህ ከአራት በአንዱ ሳይኒን ማድረግ ይኖርብናል። ሳይኒን ማድረጋችን እንግዲህ ብዙ ጥቅሞች ይኖሩታል። ከዛ መካከል እንደዚህ ሳውንዶችን ስንጠቀም ወይም ኤስኤፍኤክስ እንደዚህ የትራንዛክሽኖችን ስንጠቀም እነሱን ፌቨራይት ላይ ያስቀምጠን ሁሌ ፊት ለፊት እንዲመጡልን ማድረግ እንችላለን። ከዛም ባሻገር ደግሞ ሌላ ጥቅሞች ይኖሩታል። እኛ በዋናነት ከምንጠቀመው የምንጠቀማቸውን ነገሮች ፌቨራይት ላይ በማስቀመጥና እነሱ ፊት ለፊት ላይ እንዲመጡልን ማድረግ እንችላለን። እንደዚሁም ተመሳሳይ ስልክ የምንጠቀም ሰዎች ተመሳሳይ ዲቫይሶች ላይ ተመሳሳይ የምንጠቀማቸውን ነገሮች እንዲመጡልን ሳይን አፕ ብናደርግ በጣም አሪፍ ነው። ስለዚህ ብዙ ሰው ሲያደርግ አልመለከትም፣ ግን እናንተ ብታደርጉት አድቫይስ አደርጋችኋለሁ። መጀመሪያ የምናደርገው ሳይኒን እናደርጋለን። ሳይኒን ካደረግን በኋላ እንደምትመለከቱት ወደ ብሮዘራችሁ ወስዳችኋል። ኦልሬዲ የምትጠቀሙት ኮምፒውተር ላይ ምንም አይነት ብሮዘር ከሌለ ሳይን አፕ ማድረግ ይኖርባችኋል። ኢሜይልም ከሌላችሁ ኢሜይል ክሬት ማድረግ ይኖርባችኋል። እኔ ከዚህ በፊት የምጠቀመው ስላለ እሱን ሳይን አፕ አደርጋለሁ። እንደምትመለከቱት ነው ሳይን አፕ የሚለውን ነግቼ ኮኔክት ማድረግ ነው የሚጠበቅብኝ። እሱን ከነካው በኋላ ሳይንድ ኢን ብሎኛል። ሳይን ኢን አድርጓል። እንደምትመለከቱት ሳይን አድርጋለሁ። ከዛ እዚህ ጋር ስትመጡ ፊት ለፊት ላይ የምትመለከቷቸው ብዙ ነገሮች አሉ። ከዛ መካከል ኢሜጅ ኤዲቲንግ ኢሜጅ ኤዲት ማድረግ ትችላላችሁ። እንደዚሁም ክሬት ፕሮጀክት የሚል አለ፣ ሪከርድ ስክሪን አለ፣ አውቶ ሪዞሉሽን፣ ቴክስት ቱ ስፒች፣ ኤአይ ቪዲዮ ሜከር፣ ከላይ ደግሞ አስፔክት ሬሾ አለ። አስፔክት ሬሾ ማለት የቪዲዮችሁን ለምንድነው መስራት የምትፈልጉት? ለዩቲዩብ፣ ለቲክቶክ፣ ለኢንስታግራም የተለያዩ ሳይዞች አላቸው። ውስጥ ላይ ስንገባ በደንብ እንመለከተዋለን። ዩቲዩብ የራሱ ሳይዝ አለው፣ ቲክቶክ የራሱ ሳይዝ አለው፣ ኢንስታግራም የራሱ ሳይዝ አለው። አስፔክት ሬሾ ማለት የቪዲዮችን ሬሾ ነው የምንመለከተው። ከላይ እንደዚህ የቲም ኢንተርፌሶች አሉ። እኛም በዋናነት የቲክቶክ እና የዩቲዩብ ቪዲዮ እንዴት ነው የምንሰራው የሚለውን ነው ማሳያችሁ። ስለዚህ ቀጥታ የምናደርገው ክሬት ፕሮጀክት የሚለውን አንድ ጊዜ እነካዋለን። ክሬት ፕሮጀክት የሚለውን ስነካ ይህን ወደሚመስል ወይም ደግሞ አራት ፓርቶች ያሉት ፋይል ነው የሚከፍትልን። እነዚህ አራት ፓርቶች የመጀመሪያው እንደምትመለከቱት በስራስ የተጻፈበት እንዳለ ፋይል የምናስቀምጥበት ነው፣ ወይም ቪዲዮ፣ ፎቶ እንደዚሁም የኦዲዮ ፋይሎችን የምናስቀምጥበት ነው። ሁለተኛ ደግሞ ያስቀመጥንበትን ቪዲዮ ፋይል ኦዲዮ የምንመለከትበት ቦታ ነው፣ ወይም ፕሌይሩን ቪዲዮችን ኦር ፎቶዎችን የምንመለከት ዲስፕሌይ የሚሆንልን ቦታ ነው። ሶስተኛ ላይ ደግሞ የተለያዩ አጀስቶችን የምናደርግበት የተለያዩ ነገሮች የምንሰራበት ቦታ ነው። አራተኛ ላይ ያለው ደግሞ የምንቆራረጥበት የምናስተካክልበት ቦታ ነው። ከዛ ባሻገር ደግሞ ከላይ ሚዲያ፣ ኦዲዮ፣ ቴክስት፣ ስቲከር፣ ኢፌክት፣ ትራንዚሽን፣ ካፕሽን፣ ፊልተር፣ አጀስትመንት የሚሉ ነገሮች አሉ። እያንዳንዱን እንግዲህ በቀጣይ እንትኖች የምንመለከታቸው ይሆናል ለምን እንደምንጠቀማቸው። አሁን ያለነው ሚዲያ ላይ ነው። ሚዲያ ላይ ኢምፖርት የምናደርጋቸው ፋይሎችን እዚሁ ጋር ድራግ ኤንድ ድሮፕ አድርገን ማስገባት እንችላለን። ካልሆነም ደግሞ ኢምፖርት የሚለውን ነክተን ቀጥታ ፋይላችንን ከውስጥ ከምንጠቀመው ፋይላችን ከዲስክቶፑ ማስገባት እንችላለን። ስለዚህ አሁን ምንድነው የምናደርገው? እሱን አንድ ጊዜ ስንነካው ወደ ፋይል የሚያስመርጠን ቦታ ይወስደናል፣ ፊት ለፊት ላይ ያወጣናል። እኛ ኤዲት የምናደርገውን ፋይል ፈልገ እንደዚህ እንገባና እንደምትመለከቱት እኔ ለዚህ ፐርፐዝ 4 ቪዲዮ አዘጋጅቻለሁ። 2 የዩቲዩብ ሳይዝ ላይ ወይም በ16 በ9 የተዘጋጀ፣ አንድ ደግሞ 9 በ16 የተዘጋጀ በቁሙ የተቀረጸ ማለት ነው። 4 አዘጋጅቻለሁ። እነዚህን ፋይሎች ወደ ካፕከት ኢምፖርት ለማድረግ ሰሌክት አድርገን ኦኬ ማለት እንችላለን። እንደምትመለከቱት እኔ ሁለቱን ሰሌክት አድርጌ ኦኬ ስለው ወደ ካፕከት አስገብቶኛል። ተጨማሪም ደግሞ ማስገባት ከፈለኩ ኢምፖርት የሚለውን ድጋሚ ነክቼ የፈለኩበት ፋይል ጋር ሄጄ እንደዚህ ሰሌክት አድርጌ ኦፕን ስለው እንደምትመለከቱት ፋይል አምጥቶልኛል። እዚህ ጋር ማስገባት የምንችለው 3 ነገሮችን ብቻ ነው። የመጀመሪያው ቪዲዮ፣ ሁለተኛው ኢሜጅ፣ ሶስተኛው ኦዲዮ። ከነዚህ ፋይሎች ውጪ ካፕከት ላይ ማስገባት አንችልም። ያው የቁጥር ሊሚት ባይኖረውም እነዚህን 3ቱ ነገሮች ቪዲዮ፣ ኢሜጅ እና ኦዲዮ እንደፈለግን ማስገባት እንችላለን። ለቪዲዮችን የሚጠቅመን አሁን እንደምትመለከቱት ልክ ማውዜን የማውዝ ምልክቷን አለቻ ከርሰሯን እሷን ቪዲዮቹ ላይ ሳደርገው እንደምትመለከቱት ፕሪ ሪቪውንግ ቪዲዮ ብሎ ያመጣልኛል ማለት ነው። እንደዚህ ቪዲዮ ምን እንደሆነ እዛው ከላይ መመልከት እንችላለን። ቅድም እንዳልኳችሁ ሁለተኛው ፓርት ላይ ያለችዋ ቦክስ ቪዲዮን የምንመለከትበት
ቦታ ነው ማለት ነው። ሶ አሁን ይሄን ከተመለከትን በኋላ ቀጥታ የምናደርገው ነገር ቢኖር ፋይሉን ድራግ አድርገን ወደ ውስጥ ማስገባት ነው። ወይም አራተኛ ክፍል ላይ ወዳልኳችሁ ወደ ከስር ወዳለው ፋይል የምንፈልገውን ፋይል ድራግ አድርገን ድሮፕ ማድረግ ነው። ካልሆነም የፕላስ ምልክቷን መጫን እንችላለን። እነዚህ ሾርት ከቶችን በጊዜ ሂደት በልምምድ ሁሉንም ፋሚሊየር መሆን እንችላለን። ሶ አሁን ቤዚክ የሆነውን ነገር ነው ማሳያችሁ። ሶ እዚህ ጋር እንደምትመለከቱት ልክ ፋይሉን ካስገባን በኋላ የመጀመሪያ ማድረግ ያለብን ቪዲዮን ለምንድነው መስራት የምንፈልገው? ይሄን ነገር መለየት አለብን። ለዩቲዩብ ነው? ለቲክቶክ ነው? ለኢንስታግራም ነው? ለተለያዩ የሪዞሉሽኖች አሉትና መጀመሪያ ለየትኛው እንደምንፈልግ አይደንቲፋይ ማድረግ አለብን። ለየትኛው እንደምንፈልግ መለየት አለብን። ልክ እሱን ከለየን በኋላ ከስር እንደምትመለከቱት ሬሾ የምትለዋን አንድ ጊዜ እነካና አሁን ኦሪጂናል ላይ ነው የሚለው ያ ማለት የተቀረጸው ቪዲዮ በራሱ ሳይዝ ነው የሚሆነው። ከስር ከስተም የሚል አለ። ከሱ በታች ግን እንደምትመለከቱት ወደ 8 የሚጠጉ የተለያዩ የሪዞሉሽን አይነቶች አሉ ማለት ነው። እያንዳንዱ ለራሳቸው ጥቅም አለው። ለዩቲዩብ፣ ለፌስቡክ፣ ለኢንስታግራም እንደዚህ ለተለያዩ ለትዊተር የሚሆኑ እየተባለ የተለያዩ ሬሾዎች አሉት ብዙ ሰው የሚጠቀማቸው ማለት ነው። ሶ ምንድነው የምናደርገው? እሱን አይዴንቲፋይ ካደረግን በኋላ አሁን እኛ ለዩቲዩብ መስራት ስለምንፈልግ የዩቲዩብ ሬሾ ደግሞ 16:9 ነው። ስለዚህ 16:9 የሚለውን አንድ ጊዜ እነካዋለን። ከስር ያለውን 4:3 9 በ16 የሚለውን ስነካ እንደምትመለከቱት ሳይዙን ይቀይርልናል ማለት ነው። ስለዚህ አሁን እኛ ለዩቲዩብ ስለሆነ መስራት የምንፈልገው 9:16 የሚል እናስቀምጣለን። 9:16 እንደምትመለከቱት በዩቲዩብ ሳይዝ ነው። ቪዲዮ እንደዚህ መመልከት እንችላለን። አሁን የሬሾአችንን ካስተካከልን በኋላ ፕሌይ እና ፓውዝ ለማድረግ በኮምፒውተራችን የስፔስ በተን መጠቀም እንችላለን። ካልሆነም ደግሞ ከላይ የፕሌይ በተኗ አለች እሷን በመንካት መጠቀም እንችላለን። እንደዚሁም ታይም ላይናችንን አጀስት ማድረግ እንችላለን። እሱን ካደረግን በኋላ እዚህ ጋር የምንጠቀማቸውን እያንዳንዱን ቱል ማወቅ አለብን። አሁን የእያንዳንዱን ቱል የምንመለከት ይሆናል። መጀመሪያ የምንመለከተው እዚህ ጋር ያለውን ቱል ነው። እዚህ ጋር ያለውን ቱል እንደምትመለከቱት ሰሌክት የምናደርግ እዚህ ጋር ቪዲዮችን ጋር ስንመጣ ምንድነው ማድረግ የምንፈልገው ሲል የሚለውን ለመመልከት እዚህ ጋር ነው የምንመርጠው። ሰሌክት ማድረግ ነው የምንፈልገው። ስፕሊት ማድረግ የምትፈልጉ ከሆነ እዚህ ጋር መምረጥ ትችላላችሁ። አሁን ለምሳሌ ስፕሊት ለማድረግ ብንፈልግ እዚህ ጋር መተን ልክ ክሊክ ስናደርገው ስፕሊት ያደርገዋል። ቪዲዮን አያችሁት? ስፕሊት ያደርገዋል። እንደዚህ ስነካው ይሰነጥቀዋል ማለት ነው። ይቆርጣችኋል ስነካቸው። ምን ማድረግ ነው የምትፈልጉት የሚለውን እዚህ ጋር መምረጥ ትችላላችሁ። አሁን ስፕሊት ነው የመረጥነው። ድቅ ብለን ደግሞ እዚህ ጋር ሰሌክት ሌፍት ዋርድ እና ሰሌክት ራይት ዋርድ አለ። ሰሌክት ሌፍት ዋርድ የትኛውን ነው የምትመርጡት? የትኛውን ነው እየመረጥን ያለነው የሚለውን ወደ ሌፍት ዋርድ እና ወደ ራይት ዋርድ የሚለውን እነዚህን መንካትና መምረጥ እንችላለን ማለት ነው። እሱን ካደረግን በኋላ ሁለተኛው የምናየው እዚህ ጋር ቱላችን እዚህ ጋር አለ ባክዋርድ ማድረጊያ ወይም አንዱ ለማድረግ ወደ ኋላ ለመመለስ ለምሳሌ እዚህ ጋር ቆርጠን ነበርና ኮንትሮል ዜድ ስነካ አያችሁ የቆረጥነው ተመለሰ ማለት ነው። ኮንትሮል ዜድ ስነካ ድጋሚ ይመልሰዋል። እዚህ ጋር ደግሞ ፎርዋርድ አለ ወይም ደግሞ ያደረግነውን ይመልሰዋል ወደፊት ያደርገዋል ማለት ነው። ወደኋላ የመለስነውን ወደፊት ያደርገዋል። እሱን ስነካ የጠፋውን ቪዲዮ ወይም ወደዚህኛው ፋይል የመለሰውን ይመልሰዋል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ስፕሊት ማድረግ ያለ ወይም ደግሞ ኮንትሮል ቢ እንደምትመለከቱት ከስር ሾርት ከቱንም አብሮ ያስቀምጥልናል። ስፕሊት ማድረግ ስንፈልግ ለምሳሌ እዚህ ጋር እንደምትመለከቱት 10ኛ ሰከንድ ላይ ስፕሊት ማድረግ ብፈልግ ማውዜን እዚህ 10ኛ ሰከንድ ላይ ያመጣና ክሊክ አድርጌ የነጩ የታይም ላይን መቁጠሪያ ልክ እዚህ ጋር ሲመጣልኝ ይሄኛውን ስነካው ስፕሊት ያደርገዋል። ሁለት የተለያየ ቪዲዮ ያደርገዋል ማለት ነው። ስለዚህ አሁን ስንመልሰው ባክ እናደርገዋለን አንድ ወጥ ይሆናል ማለት ነው። ከስፕሊት አጠገብ ደግሞ ያለው ወይም ደግሞ በሾርት ከቱ ኪው መጠቀም እንችላለን። ኪው አሁን ስንጠቀም እንዴት ነው? ለምሳሌ 10ኛ ሰከንድ ላይ ያለሁት እዚህ ጋር ሰሌክት አድርጌ ይሄኛውን ብነካው ከ10ኛ ሰከንድ ወደ ኋላ ወይም ደግሞ በስተግራ በኩል ያሉትን እስከ 0 ሰከንድ ድረስ ያሉትን ያጠፋቸዋል ማለት ነው። እንሞክረው። ይኸው እንደምትመለከቱት ልክ ስነካው ከ10ኛ ሰከንድ ጀምሮ ያሉትን እንዳለ አጠፋቸው ማለት ነው። ስለዚህ አሁን ኮንትሮል ዜድ እነካለን ወይም ደግሞ ባክ ስናደርገው ይመልሳቸዋል። ይሄኛው ደግሞ እንደምትመለከቱት ከእሱ አጠገብ ያለው ድሊት ራይት ዋርድ ነው። ወደ ራይት ያሉትን ነው የሚያጠፋቸው። ያን ኪው ወደ ሌፍት ነው። አሁን ደግሞ ወደ ራይት። አሁንም በዚህ በተመሳሳይ ምሳሌ ላሳያችሁ። 10ኛ ሰከንድ ላይ እንደዚህ ቆሜ
10ኛ ሰከንድ ላይ ቆሜ ይሄ ወደ ራይት የሚያጠፋውን ብነካው ከ10ኛ ሰከንድ ጀምሮ እስከ መጨረሻው ያሉትን ያጠፋል። ግን የሚያጠፋው ስፕሊት እስከተደረገበት ድረስ ነው። ያው ይህንን ስነካው ወደ ቀኝ ያሉትን ያጠፋል። አሁን ባክ እንለዋለን ወጥ ይሆንልናል። አሁን ሾርት ከት ስንጠቀም ደብሊው ወደፊት ያጠፋልናል። እዚህ ጋር መተን ደግሞ ኪው ስንጠቀም ወደኋላ ያጠፋልናል ማለት ነው። ሾርት ከቶችን መጠቀም በደንብ መልመድ አለባችሁ። አሁን ስፕሊት እስካደረገልን ድረስ እንዴት እንደሚሰራ ላሳያችሁ። ለምሳሌ ዙም አድርጌ ላሳያችሁና 5ኛ ሰከንድ ላይ ቆረጥኩት እንበል። 5ኛ ሰከንድ ላይ ቆረጥኩት። ከዛ 10ኛ ሰከንድ ላይ ቆሜ ወደ ግራ ያሉትን ለማጥፋት ብሞክር ከ10ኛ ሰከንድ እስከ 5ኛ ሰከንድ ያለውን ነው የሚያጠፋልኝ እንጂ ከ5 ሰከንድ በኋላ ያሉትን እስከ 0 ሰከንድ ያለውን አይነካቸውም። ምክንያቱም ስፕሊት እስከተደረገበት ነው የሚቆርጠው። ስለዚህ እንደምትመለከቱት 10ኛ ሰከንድ ላይ ቆሜ ይሄኛውን ስፕሊት የሚለውን አንድ ጊዜ ስነካው ኦኬ ስፕሊት ነው የነካሁት። አሁን ባክ እንልና ይሄ ወደ ሌፍት የሚያጠፋውን ስነካው ከ10ኛ ሰከንድ እስከ 0 ያለውን እስከ 5ኛ ሰከንድ ያለውን ያጠፋልናል ማለት ነው። እዚህ ጋር ደግሞ የምትመለከቱት ድሊት ነው። ኦልሬዲ የሆነ ፋይል ሰሌክት አድርገን ድሊት ስናደርግ ድሊት ያደርግልናል። ይህንም ሰሌክት አድርገን ድሊት ስናደርግ ድሊት ያደርግልናል ማለት ነው። ባክ ብለን ፋይላችንን ወደ መጀመሪያው ቦታ መመለስ እንችላለን። ከድሊት በኋላ ደግሞ እዚህ ጋር ፖይንተር አለ፣ አድ ማርክ አለ። ይሄኛውን ለጊዜው ጠቃሚ አይደለም። በሌላ ቪዲዮ ጥቅሙ ምን እንደሆነ የምንመለከት ይሆናል። ደን ከእሱ በኋላ ደግሞ እዚህ ጋር እንደምትመለከቱት ፍሪዝ ማድረግ አለ። ፍሪዝም ወደ በኋላ እንመለከተዋለን። እዚህ ጋር ሪቪው አለ፣ ሚረር አለ፣ ሳይዝ የምናስተካክልበት አለ። እነዚህን እያንዳንዱን በተለያዩ ቪዲዮዎች ስላሉ ቪዲዮ እስከምቸው ተመልከቱ። ካልሆነም ዲስክሪፕሽን ስር ገብታችሁ በርዕሳቸው ሁሉም የተቀመጡ አሉ። የእነሱን በመንካት መመልከት ትችላላችሁ። በመቀጠል እዚህ ጋር ያሉት ነገሮች ናቸው። ኦልሬዲ እዚህ ጋር ማይክ አለ። ቮይስ ኦቨር እዚሁ ላይ ሪከርድ ማድረግ እንችላለን። ማይክ ሰክተን ካፕከት ላይ ራሱ ኤዲት ቮይስ ሪከርድ ማድረግ እንችላለን። እዚህ ጋር እንደምትመለከቱት እሱን ካደረግን በኋላ ሌላ ዋናኛው ደግሞ እዚሽ ጋር ያለችዋ ነች። አሁን እዚህ የምትመለከቱት ፕሪቪው ለማድረግ ነው። አሁን የኔን ማውዝ ቪዲዮዎች ላይ ሳንቀሳቀስ በቢጫ ይከተለዋል። እሱ ለምንድነው ሲባል ፕሪቪው ያደረግኩት አለ። ይህን ኦን አድርጌዋለሁ። ይህን ኦፍ ባደረገው እንደምትመለከቱት ምንም አይነት ፕሪቪው የለውም። ይህን ኦን አድርገዋለሁ ይመጣልኛል ማለት ነው። አሁን ለምሳሌ 10ኛ ሰከንድ ላይ ምን አይነት ትዕይንት እየተካሄደ እንዳለ ለማወቅ የኔን የማውዜን እንደዚህ መጥቶ አጠገቡ እንደዚህ ማስኬድ ነው ያሳየኛል ማለት ነው። ይህን ባጠፋው ግን አያሳየኝም እንደምትመለከቱት። ይሄኛው ለሱ ነው ጥቅሙ። ዘንድ በቀጣይ ደግሞ ማድረግ ያለብን ይሄ ምንድነው ጥቅሙ ሲባል ለምሳሌ እዚህ ጋር 10ኛ ሰከንድ ላይ ሆኜ ቪዲዮን ወደ ኋላ ብቆርጠው ወይም ደግሞ ኪቡ ነክቼ ሙሉን ባጠፋው ያጠጋጋብኛል፣ ወደ 0 ሰከንድ ያጠጋጋል። እኔ ግን ማጠጋጋት ካልፈለኩ ወይም ታይም ላይኑን ጠብቆ ጥብቅብቅ ብሎ እንዲሄድ ካልፈለኩ እችኛዋን አጠፋታለሁ። እችኛዋን አጥፍቼ ለምሳሌ 10ኛ ሰከንድ ላይ ሆኜ ኪው ነክቼ በስተግራ በኩል ያሉትን በሙሉ ባጠፋ አያችሁት ወደዚህ አያጣብቆም ማለት ነው። ላይክ ማግኔት ነገር አለው ማለት ነው። ይሄኛው ቪዲዮዎችን ወደ አንድ ይሰበስባቸዋል። ለምሳሌ የተለያዩ ቪዲዮዎች ይሄኛውን ቪዲዮ እዚህ ጋር ባስገባና እዚህ ጋር ሰሌክት አድርጌ ብቆርጠው እንደምትመለከቱት አያጠጋጋውም። ይህንን ባበረው ግን ሳበረው ሁሉንም ወደ አንድ ይሰበስባቸዋል። አያችሁት? እኔ ከስር ለምሳሌ የተለያዩ በብላክ ጽሁፍ መጨመር ብፈልግ ምናምን አያስችለኝም ማለት ነው። አንድ ላይ ይሰበስባቸዋል። ይሄ እንደ ፍላጎታችሁ መጠቀም ትችላላችሁ ማለት ነው። አሁን እነዚህን ከተመለከተን እንዴት ስፕሊት እንደምናደርግ ተመልክተናል። እዚህ ጋር ያሉትን ዋናኛ የምንጠቀምባቸውን ቱሎች ተመልክተናል። በቀጣይ የምንመለከተው ኦቨርሌይ እንዴት እንደምናስገባ፣ ኦቨርሌይ ላይ ቴክስት፣ ኢሜጅ፣ ስቲከር፣ ሙዚክ እንዴት እንደምናስገባ እያንዳንዱን የምንመለከት ይሆናል። በቀጣይ ቪዲዮ እንገናኝ።